መንገድ ትራንስፖርት ካወጣቸው አዋጆች ዋነኝነት ሀገር አቋራጭ መኪኖች ላይ ንብረቶቻቸው ጂፒኤስ ኢንስታሌሽን እንዲያስገጥሙ ወይም ደግሞ ወደ ጅቡቲ መውጫ የሰርቲፊኬት ፍቃድ ማግኘት እንዳለባቸው የሚያሳይ ነው። እንግዲህ በዛም በተመለከተ ለማህበራት፣ ለግል አሽከርካሪዎች ወይም ለደረቅ ጭነት ባለቤቶች የሰርቲፊኬትና የማስገጠሚያ ደብዳቤ እየሰጠን እንገኛለን። ከዛ ጋር በተያያዙ ሁለት ጥቅም አለው። መንግስትም ዳታ መውሰድ እንዲችል ማግኘት እንዲችል ያስችሏል። ሌላው ደግሞ ግለሰብም ንብረቶቹ የት እንዳለ ከየት ተነስቶ ወዴት እንደሄደ የጉዞ ታሪኩን ማወቅ እንዲችልም የሚያስችል ይሆናል ማለት ነው። ደግሞ ገቢ ወጫቸውን ማየት እንዲችሉ ዳታ ቤዝ እንዲኖራቸው በማድረግ በራሳቸው ስልክ መጠቀም እንዲችሉ በማይመቻቸው ሰዓት ደግሞ ለሁለተኛ ለሶስተኛ ሰው በማጋራት ንብረቶቻቸውን የሚያሽከረክሩትን መኪና ሆነ የጭነታቸውን ልክ አከራይተውም ከሆነ ደግሞ የኪራይ መኪኖቻቸውን አለ እዚህ ከተማ ውስጥ ነው ከከተማ ውጭ ነው ወይ ደህንነቱ ምን ይመስላል የስፔር ፓርትስ ሁኔታ ምን ይመስላል የሚሉትን በቀላል መረጃ ማየት እንዲችሉ ድርጅቶችም ደግሞ ገቢ ወጫቸውን በፍሊት ማኔጅመንት ላይ አንዱ ቆሟል አንዱ ሄዷል ወይስ የገቢ ወጪው ምን ይመስላል አካሄዱስ ምን ይመስላል የሚለው ዳታ ሪፖርት ማግኘት እንዲችሉ በፍሊት ማኔጅመንት ደረጃ በማገዝ ሙያተኞች በመጨመር ለሰፊ በሆነ ሁኔታ ስራውን እያያዝነው ነው። እንግዲህ ወደፊትም እንደዚህ ሁኔታ ማህበረሰቡን በማገልገል መንቀጥል ይመስለኛል።